ቅጣት ብለው ሳሙና ይበላሉ፣ ሻምፖ ይጠጣሉ እና በተደጋጋሚ ስለሆነ ስላየሁት ሳሙናና ሻምፖ ሳይድ ኢፌክቱ ምንድነው የሚል ጥያቄ መጥቶብኝ ነው። ምክንያቱም በቀልድ የሚደረገው ነገር ሳይድ ኢፌክቱ ለነሱ ማደጋ ነው፣ ለሐኪምም ችግር ነው እና ሲደጋገም ስላየሁት ሳሙና እንዴት ነው ሳሙና ስለ እንዴት ሊበል የሚገምጡትን ግማሽ ሳሙና ሊበሉ ይችላሉ፣ ሻምፖ በብርጭቆ ሊጠጡ ይችላሉ። ትዕዛዙ ይሄ ጌም ብሎ የሚጫወቱት ቀልዱ ነው ለገንዘብ ተብሎ ማለት ነው። ለመሆኑ አንድ ሰው አስቦበትም ይሁን ሳያስብበት ሳሙና ቢውጥ ምን ሊፈጠር ይችላል? ሳሙና የምንበላ ወይም የምንውጥ ከሆነ የሚከተሉት ችግሮች ይፈጠራሉ። አንደኛ የጨጓራና የአንጀት መበጥበጥ ማለትም ማቅለሽለሽ፣ ማስታወክ፣ ተቅማጥ፣ ሆድ ቁርጠት እንዲሁም የአፍ ወይም የአንጀት ማቃጠል ሊከሰት ይችላል ማለት ነው። ሁለተኛ የኤሌክትሮላይትና የፈሳሽ መዛባት፣ ሳሙና ከወጥን በኋላ ማስታወክ ወይም ደግሞ ተቅማጥ ሊከሰት ይችላል። በዚህም ምክንያት በሰውነታችን ውስጥ ያለው ፈሳሽ እንዲሁም ደግሞ ፖታሺየም፣ ካልሽየም፣ ሶዲየም እንዲሁም ክሎሪን የተባሉ ንጥረ ነገሮች ሊዛቡ ይችላሉ ማለት ነው። በዚህም ምክንያት በእነዚህ ንጥረ ነገሮች እጥረት ምክንያት የሚመጣው ማንኛውም ችግር በእኛ ላይ ይከሰታል ማለት ነው። ሶስተኛ የትንፋሽ ችግር ማለትም ሳሙናውን ስንውጥ የሳሙናውን አረፋት ወይም ደግሞ ራሱ ሳሙናው ወደ ሳምባችን ሊገባ ይችላል። በዚህም ምክንያት የሳምባ ምች ወይም ደግሞ አስፓይሬሽን ኒሞናይትስ ሊከሰት ይችላል ማለት ነው። በዚህ ምክንያት ከፍተኛ የሆነ የሳምባ ችግር ሊከሰት ይችላል። አራተኛ ለረጅም ጊዜና በተደጋጋሚ ሳሙና የምንወጥ ከሆነ የምግብ እጥረት፣ የደም ማነስ፣ የጥርስ ችግር፣ የላይት መዛባት፣ ጀት መጠላለፍና ተደጋጋሚ የሆነ የሆድ ቁርጠት ሊከሰት ይችላል ማለት ነው። እናም ውድ ቤተሰቦች አስበንበትም ይሁን ሳናስብበት የማያስፈልጉ ነገሮችን ወደ አንጀታችን ከማስገባት ልንቆጠብ ይገባናል። እናመሰግናለን።